የሰውየውን ብቃት ነው የምነግራቸው። አሳየ መርከብ ሲያሳይ ከቻይና ወዲያው ምንድን ያለችው ድርድር እናድርግን ያለችው። ምክንያቱም ጅቡቲን ፖርት ትቼ የአሰብን እጠቀማለሁ አለ። ስለዚህ የነበረው አራጣ ስለነበረ ኮሜርሻል ሎን ስለነበረ ያ ነገር ይስተካከልልናል። ራሻ ጋር ሄደ ብድር እንዲቀነስ ዕዳ እንዲሰረዝለት የተወሰነ እንዲሰርዝ ቻይና ኔጎሽየት አድርጋ ወደ ነበረበት ወደ ትክክለኛው ብድር እንድትመለስ አደረገ። ሰውዬው በጣም ለፍቷል። ክሬዲቱን ልናሳጠው አይገባም። ኢትዮጵያ ገብታበት ከነበረበት አዘቅት ነው ያወጣት። ገባችሁ? የዱባዩን ኪንግ ኢትዮጵያ አምጥቶ ቡና ጋብዞ ነው 3 ቢሊዮን የተቀበለው። 3 ቢሊዮኑን ቤት ነው እንደሰራበት ሀገር እኮ ነው ያዳነበት ሰውየው። ለምን ክሬዲት እናሳጠዋለን? አታቁም እንጂ እኮ ቻይና ልትወስድብን ነበር። ቴሌን ኮንትሮል ታደርገው ነበር። አየር መንገድን ኮንትሮል ታደርግ ነበር። ኩራት የሆነው አየር መንገዳችን እኮ ዕዳ ውስጥ ነበር። ማትረፉ ናቸው። በባዶ ነው የተቀበለው። ቀን ከሌሊት እየለፋ ነው የሰው እየሰራ ቀን ከሌሊት። ቻይና ኦልሬዲ ኮንትሮል ልታደርግ መታ ነበር። ወጪና ገቢ ዛሬ ማዳበሪያ፣ ነዳጅ ምናምን የምትለው ኮንትሮል ሊደረግ ነበር። ሰውየው በአሰብ በኩል ሄዶ ያችን መርከብ አሳይቶ በዚህ ፖርት በቃ ገንብተን ምን ብለን እንጨምራለን ሲል ቻይናና ኤርትራ ብዙም ኔጎሽየት ማድረግ ስላልነበራቸው ዲል ስላልነበራቸው ጅቡቲ እንደሚተው ሲገባቸው ኔጎሽየት እናድርግ ነው ያሉት። ብድሩን ወደ ማስተካከል ማለት ነው። እሱ የተቀበለው ብድር ነው አይደለም። ግን የሚሰራው ለማን ነው? ለሱ እኮ አይደለም፣ ለሀገር ነው ሰውየው የሚሰራው። ዶክተር አብይ ለሀገር ነው የሰራው። ገብቷቸዋል? ለሀገር ነው የሰራው። ደሞዙ እኮ ትንሽ ነው። ሲሰርቅ አታዩትም? ባለቤቱ የገነባቸውን ክብርት ቀዳማዊት እመቤት የዓይነ ስውራን ትምህርት ቤት ሲሰሩ፣ የተለያዩ ትምህርት ቤቶች ሲመዘገቡ ይሄንን ለእኛ ነው ለሀገር ነው የሚሰራው ማለት ለምንድን ነው የከበደው እንዴ? ለምሳሌ የፈረሱ ቤቶች ምንድን ነው የሸተተው ቦታ አማረበት። የፈረሱ ቤቶች እነዛ የፈረሰባቸው የት ነው የሄዱት? ቤት ነው ተሰጣቸው። ምን ነው የሆነ? እኔ ልጠሉኝ ትችላላችሁ። አምና ሪሊ ኬር ግን በሀገር ከሆነ ሀገሬ እኔ ነገርኳቸው እኮ ኢትዮጵያ ውስጥ 200 ካሬ ሜትር ቦታ አልወሰድኩም። 200 ካሬ ልስራበት በራሴ ገንዘብ ልስራ ያልኩትን እንኳን የከንቲባው ጽሕፈት ቤት እንደዚህ ነው የወረወረ። እዚህ ዲሲ የዲያስፖራ ባለሀብቶች ምናምን ተብሎ ኢንቫይት ተደርገን ሄደን ጥያቄ አቀርበን ፕሮፖዛል አሰርተን ባንክ ስቴትመንት ባንኩ ራሱ ጠይቆ እንትን ያለው የከንቲባ ጽሕፈት ቤት ኃላፊው ቆሻሻ ውስጥ ነው የጣለው። አላናግሬም ሁሉ ነው ያለው። ሆቴል ልገንባ እኔ ገንዘቡ ይያዝና ሆቴል እንኳን ልገንባ ስል ነው ያለው። ቦክስባቸው ብዙ ነው፣ ግን ለእኔ አልተደረገም ብዬ ለሀገር የሚሰራውን ክሬዲት አላበላሽም። ታከለውማ የምድር ባቡርን ህይወት ዘርቶበታል። ህይወት ምድር ባቡር እኮ ዝም ብሎ ነበር የሚለው ራሱን እንኳን አይችልም፣ በድጎማ ነበር የሚኖረው። ዛሬ ግን የተሻለ ምድር ባቡር ሰውየው ይጠቀምበታል። አይጠቀምም፣ ነገ ያልፋል። ሀገር ግን አብራ ነው እንትን የምትለው። የኑሮ ውድነት አለ፣ ዓለም ላይ ነው ያለው። አሜሪካ ውስጥ የኑሮ ውድነት አለ፣ ጦርነት አለ አይደል? ዓለም ላይ ነዳጅ ውድ ነው። ሁሉ ነገር እኮ ኢምፖርት ነው የምናደርገው። ማዳበሪያ ኢምፖርት ነው የምናደርገው። ስኳር ኢምፖርት ነው የምናደርገው። የተለያዩ ምግቦች፣ አልባሳት ምናምን እኮ ኢምፖርት ነው የምናደርገው። ሰውየው እኮ ኢምፖርት እናድርግ እናምርት፣ ኢትዮጵያ ታምርት ብሎ እየሰራ ያለው እነዚህ ከውጭ የሚገቡትን ነገሮች እናምርት ነው እያለ ያለው። የኛ ሀገር ባለሀብት ግን ማምረት አይደለም ሄደው ከኢትዮጵያ ወስዶ ዱባይ ላይ ቤት ይገዛል። ከኢትዮጵያ ወስዶ ሊቢያ ላይ የሆነ ሀገር ላይ ምናምን ኢንቨስት ያደርጋል። ምን ያርገ ሰውዬ? ባንኮች ሲያበድሩ የሚያዘርፉ አገር እያዘርፉ ነው የሚያበድሩት። ብድሩን ተበድረው የት ነው የሚወስዱት? ገንዘብ ውጭ ነው የሚወስዱት። ዝም ብለን ብቻ የሆነ ዘፈን ስለወጣ በቃ ኢትዮጵያ እንደዚህ እየሆነች ነው ምናምን። ሰውየው ነጋዴ ነው። ቴዲ አፍሮ ደንበኛ ነጋዴ ነው። ወቅቱን ያውቃል። ምን ላይ ማውጣት እንዳለበት ያውቃል። አወጣ፣ ሸጠ፣ ቸበቸበው። ጎበዝ ነው፣ አደንቀዋል። ልብ ትርታ ያውቃል። አየህ፣ ልብ ትርቷን የት ጋር እንደምትነካ ስለሚያውቅ እኛ ሴንሲቲቭ ነው። ወጣት ስለሆነ የኢትዮጵያ 70% ጠቅ አደረገ፣ ሸጠ፣ አለቀ። ከዛ በኋላ
ትክክለኛ ኢትዮጵያን የሚወድ ቢሆን አባይ ሲገነባ የዘፈንኩለት አባይ ብሎ ባለስልጣንም አይፈልግም። ሄዶ እዛ ቦታ ላይ አፕሪሺየት ማድረግ ይችላል። ትልቅ አርቲስት ነው። የኢትዮጵያ ትልቅ አርቲስት ይመለከተዋል። አባይ አባይ የሀገር ሲሳይ የሀገር አባይ ግንድ ይዞ አባይ ማደሪያ የለው ግንድ ይዞ ይዞራል። ዛሬ አድሯል። አባይ ዛሬ አገሩ ላይ ቆሟል። አባይ ዛሬ ተገንብቷል። የሀገር አርማ ሆኗል። ኢትዮጵያኖችን ጀግንነታችንን ከአድዋ ቀጥሎ ያስመሰከርንበት አንድነታችንን ያስመሰከርንበት አባይ ነው። ቴዲ አፍሮ አባይን ሄዶ ጎብኝቷል? አልጎበኝም። ቴንኪዩ ብሎ ስለ አባይ አሁን ስለ አባይ ዘፍኗል? አልዘፈነም። በፊት ነው የዘፈነው። አየህ፣ ሲፈስ ዘፍኗል፣ ሲገደብ አልዘፈነም። ይችላል ግን ንግድ ይችላል ግን ንግድና ገንዘብ የምታገኝበትንና ሀገርን እኔ ሀገሩን የሚወድ ብዙ 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 የሚያስቸግሩት አሉ፣ እንቅልፍ የሚነሱት አሉ። ገባ? እንደገና ደግሞ ይሄ ጊዜ ያለን ብሎ ቪኤት ይዞ መሬት ሸጠው ከተማዋን ናይት ክለቡን የሚያምሱ አሉ። መጥቶ ዝም ብሎ መሬት ወስዶ ለማይሰሩበት 10,000 እና 20,000 ካሬ መሬት ወስዶ አጥረው ቁጭ ብሎ የሚፎክሩ መሸታ ቤት ያንን መሬት ሸጠው መሸታ ቤት የሚገቡ ሰዎች አሉ። በየሴት ጭን መሀል እየሄደ ብሩን እየበተነ በቃ ያዙ ይልቀቁ የሚል ከተማ ውስጥ አለ። ምን ያርጋቸው እነሱ? ጥጋበኞች አሉ በጣም። እሱን ይመለከተዋል። የህግ አካላትን ካላዘዝናችሁ የሚሉ አሉ። እውነቴን ነው የምላችሁ። በቃ መግቢያ መውጫ ያጡ በየሚዲያው ላይ እኛ ካልታየን የሚሉ በቃ ጊዜው የኛ ነው የሚሉ አሉ። አይደለም፣ ጊዜ የእግዚአብሔር ነው። ሰውየው ሲጀመር ኢዝናት ላይክ ዘረኛ አይደለም። ሰውየው ዘረኛ አይደለም። ሰውየው የቢሮ ሰው አይደለም፣ የስራ ሰው ነው። እኔ ለዚህ ነው የምወደው። ኢትዮጵያን የሚወድ ሰው ነው። በእግሩ እየሄደ ያንን ሪዞርት ሲያሰራ፣ መንገድ ሲያሰራ፣ ከተማ እንደ ከንቲባ ሲያሰራ፣ እዚህ ጋር ስሩ ሲል እዛ ጋር ስሩ ሲል አይተኛም እኮ። ዶክተር አብይ ሲመረጥ የነበረው መልክና አሁን የነበረው መልክ አንድ አይደለም። ጥቁር ብሎ እሳት ቀጥቅጦት በዚህ ሴት እርሻ እዛ ጋር ስንዴ ሲያመርት እዚህ ጋር ስንት ጠላት እኮ አለበት። የእኛን አንድነት የማይፈልጉ በዚህ በግድብ ምክንያት እኮ በጣም ብዙ ጠላት አለ። ብዙ ጠላት አለ። አገርን አሳልፋት ስጥ። ሙዚቀኛው ይስፈን፣ ረጋሚው ይራገም፣ ግን ሀገርህን ማዳን መቻል አለብን። ዛሬ ከተማችን ዋና ከተማችን አፍሪካ የአፍሪካ መሪዎች እኮ መስክረውለታል። እንዴት በዚህ አጭር ጊዜ ውስጥ አዲስ አበባ እንደዚህ ልትቀየር ትችላለች? እንዴት ብለው ራሳቸው ተናግረዋል። የሙሴቬኒ ልጅ እኮ ጀነራሉ ይሄ ትዊት ማድረግ የሚወደው ምን አለ? ከአዲስ አበባ ከኢትዮጵያ ትምህርት መውሰድ አለብን፣ ከተሞቻችንን መቀየር አለብን እያሉ ነው። የቡርኪና ፋሶ መሪ ለምንድን ነው የሚጠላው? ሀገሩን ስለሚወድ ነው። ሀገርን ስትወድ የቤት ስራ ይሰጣል። መሪን እንድትሰላ ይደረጋል። መሪ ይቀየራል። እኛ እንኳን በእድሜያችን ክቡር ጠቅላይ ሚኒስትር መለስ ዜናዊን አይተናል። ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝን አይተናል። ክቡር ጠቅላይ ሚኒስትር ዶክተር አብይን አይተናል። ነገ ደግሞ ሌላ ይመጣል። ኢትዮጵያ ግን ትቀጥላል። ግን አንድም ቀን ራሳችን እንታዘዝ። የምንወደው መሪ ነበር? የለም። ሁሌ እንደተቸን፣ ሁሌ መሪ እንደተራገመን። መሪ መራገም ነው በቃ የኢትዮጵያ ሕዝብ። እግዚአብሔር ጌታ ኢየሱስ ክርስቶስ መጥቶ በቃ የሰው መሪ አያስፈልጋችሁ፣ እኔ አንድ መልአክ ልኬላችኋለሁ፣ መልአኩ ይምራችሁ ቢባል ኢትዮጵያ ከስድብ አይ የወደቀው መልአክ ነው። በባንዲራ እንስማማ፣ በምን አንስማማ፣ በምን አትስማሙ ተብለን የተቀመጠብን የሆነ እርግማን አለ። እውነቴን አያስፈልግም። ዘፈኑን መስማት ጥሩ ነው፣ ግን የተሰሩ ስራዎች አዲስ አበባ የምትኖሩ ሰዎች አላችሁ አይደል? ከተማ ብቻ ማማራ ምን ያደርጋል ይላል እንዴ? ዱባይ ሄደን ፎቶ የምንነሳው ለምንድን ነው? ዱባይ ሄደን የምንጎበኘው ለምንድን ነው? ጄት ስኪ ይዘን ለዱባይ ላይ ፎቶ ተነስተን ህንፃው ዱባይ እኮ የዛሬ 20 ዓመትና 30 ዓመት አሸዋ ነበረች። ወጥረው ስለሰሩ ነው ዛሬ ቱሪስት እየሄደ የሚጎበኛቸው። እኛ እኮ ቱሪስት ወደኛ ቢመጣ ዶላር ይዞ ነው ይመጣ።
ዶላር ይዞ እኮ ነው የሚመጣው። የውጭ ምንዛሪ እኮ ነው የቱሪስት መስህብ ነው ማድረግ ያለ። ስፒድ ሲመጣ ለምንድነው ብዙዎችን ኢንቫይት የምናደርገው? ሀገራችን ዓለም እንድትታይ ነው አይደል? አሾ ስፒድ የመጣ ጊዜ ብዙዎቹ ተደንቀዋል። አውስትራሊያ እንደዚህ አታምርም፣ አሜሪካ እንደዚህ አታምርም እያሉ አንድ አሁን አዲስ አበባ ሎስ አንጀለስን ትበልጣለች። አዲስ አበባ አሁን ባላት ገጽታ ብዙ ከተሞችን ትበልጣለች። ነገ ደግሞ ከዚህ በላይ ያማረባት the safest እና the cleanest city in Africa ትሆናለች። ውጪ ሄደን ታይለል እንደሰው ዛሬ ፓሪየም ምናምን ተብሎ ፒያሳ ላይ እየሰሩ ነው። የክብርት ከንቲባ ስራ እኔ ለምን የኔን ጥያቄ አልተቀበለችም ለምንድን ነው ሪጀክት ያደረገችኝ ብዬ አልተቻለም። እኔ ፍራውን ብሎ ይዞ ይሮጣል። ራሱ እኮ ነው ወጥ እያማሰለ የደፋው። ዶክተር አብይ ደፋብኝ ብሎ ይወጣል። ወጤን ደፋብኝ ይላል። ቀለል አድርጎ ነው እንደውም ስልጣንን ቀለል አድርጎ ነው ያሳየው። እንዴ ራሱን ሲያመው ሆስፒታል ሄዶ ዶክተር በጠበጠኝ ራሴን አመመኝ ይላል። ወጥ ከተደፋበት ዶክተር አብይ ወጤን ደፋብኝ ይላል። አልጋ ካልተመቸው እንቅልፍ ነሳኝ ዶክተር ምን ያደርግ ከዚህ በላይ ይዘለ በየበሩ እየመጣ ያንኳኳን። እኛ እንኳን ለሰው ለእግዚአብሔር እናስቸግር። መላእክት ቢመራን እኛ አንደሰት፣ ግን መስራት አለብን፣ መጨከን አለብን፣ መበርታት አለብን። እጅ ለእጅ ተያይዘን ለሰላም ወደ ሰላም የሚያመጣን አንድ ላይ እንድንዘመን አንድ ላይ እንድንቆም የሚያደርገንን ነገር ነው እንጂ መስራት ያለብን። የሚያበጣብጠንማ በጣም ብዙዋል። በዘር ሊያባላን የሚወጣማ ብዙዋል። ብዙ በጣም በዘር ሊያባላን የሚችል በጣም ብዙ ነገር አለ። ይቅርታ መደራረግን ትግሬ ወንድሜ ነው፣ ኦሮሞ ወንድሜ ነው፣ አማራ ወንድሜ ነው፣ አፋሩ ወንድሜ ነው፣ ቤኒሻንጉል ውበታችን ልዩ ልናሳድግ ቱሪስቶች መስህብ እንዲሆን ዓለም እንዲያቀን እኛ እኮ ለአፍሪካ ምሳሌ መሆን የምንችል ነው። ዛሬ እኮ አፍሪካ ላይ እኛ መፈራት ያለብን ህዝቦች ነበር። ለምን ያልተገዛን ህዝቦች ነው። ልግነነት ገልጠን ነው ማለት። ዛሬ አድዋ ይሄ ነው የተደረገው። አድዋ ላይ እኮ ሲመጡ ዋው ብሎ የሚያዩት ጀግኖች ምን እንዳደረጉ ነው። ጀግኖች ምን እንዳደረጉ ነው። እነዚህ ጀግኖች ምንድን ያደረጉት? የአፍሪካ ኩራት እኮ ነን። ዛሬስ አይደለንም እያልን እኛ እንትን ነን እያልን። ስለዚህ ሰውየው ዶክተር አብይ ልናከብረውና ልንወደው ይገባል። የለብንም። ነገርኳችሁ እኮ እኔ 200 ካሬ ሜትር ለቤት 200 ካሬ ሜትር ለቤት 200 ካሬ ሜትር ለቤት መጫርጬ እንደዚህ ለሰው ካፌ እንኳን ለክፈት ብዬ ጨረታ እንኳን ስጨረጥ አይቀበሉኝም። በቃ ለምን ሚዲያ ላይ ስላለን አይሰሙንም። እኛ ሚዲያ ላይ ስትኖር አይሰሙም። አይሮን ነው አሰራራቸው ምን እንደሆነ። እንደውም በእንደዚህ ይሄ ሰምቶ ጥያቄን ለመመለስ ኢንቨስት አደርጋለሁ ስትል የቀደመው የኢህአዴግ ስርዓት ይሻለኛል ለእኔ። ይሰሙኛል። እንደዚህ ስታቀርብ ቢያንስ አይተው ይሄ ነገር አሟላ ይለዋል። እነዚህ አሁኖቹ አይሰሙም። ከዚህ ምናምን ብሎ ነው የሚያባው። ገንዘብ ይዘህ ሄደህ ፕሮጀክት ይዘህ መጥተህ መጀመሪያ ለእኔ ምን ታደርግልኛለህ የሚልህ ነው ያለው። እንደውም እንግዲህ አሁን ለምሳሌ ፍራኦል የኦሮሞ ተወላጅ ነው፣ ኦሮሞ ነው ካላችሁ እንደውም ምንም የተጠቀምኩት ነገር የለም። ልስራ አገሬ ላይ እንደዚህ ላርግ፣ ሆቴል ችግር አለ፣ ሆቴል ልገንባ፣ እሺ ሞል ልገንባ፣ እሺ እርሻ ልረስ፣ እንደዚህ ላርግ ስል የሚሰማ የለም። ለዛ ነው የሀገሬ ማልገባ፣ ምክንያቱም የሚሰማ አካል የለም። ሰውየውን ግን ብታገኘው ይሰማል። ግን ስንት ቦታ ታደርገዋል፣ ስንት ቦታ ትበጥሰዋል፣ ስንት ቦታ ይይብሱ። በእውነት ያሳዝነኛል። ስንት ቦታ ታደርገዋል። በጣም ጎበዝ አሉ። ገብታችኋል? እኔ የማውቃቸው ማለት ነው። እውነቴን የሚመሰገኑትም ማመስገን አለብን። ማመስገን አለብን። አስተኛቸውም እኮ ከንቲባዋን አስተኛት። ካቢኔዎቹ እኮ አይተኙም። አስተኛቸው ስሩ ነው የሚለው። ገብቷቸዋል። ግን
የኛ ኢትዮጵያኖች ችግር ምንድነው? የኮንዶሚኒየም ቀለም ብሉ መቀባት የነበረብኝን ነጭ ቀብቶብኛል ሲያስረክበኝ። ስለዚህ በቃ መውረድ አለበት፣ ኢትዮጵያ ተፈርሳለች ይላል። የሱ ኮንዶሚኒየም የመኝታ ቤቱ ብሉ ስለተቀባች ነጭ ስላልተቀባች ኢትዮጵያ በቃ ይላል። ያ ነው ችግሩ። እሽሩሩ መባል ይፈልጋል ኢትዮጵያዊ። እሽሩሩ አንቀልባ ይዘ መሪው እንዳለ 130 ነው 150 ገብተናል። 150ውን ዶክተር አብይ ተሸክሞ እሽሩሩ ልጆቼ እንዲለን ነው የምንፈልገው። በቃ ለእኛ ካልሆነ አልሆነም። ሌላው ደግሞ የሆነ ግን ጥጋበኞች አሉ፣ በጣም ጥጋበኞች አሉ። እኔ ራሱ መበሳጭባቸው አሉ። በቃ ፍልት ያደርጉ አሉ። በተለይ አርቲስቶች፣ በተለይ ዘፋኞች፣ በተለይ እነዚህ መሬት ሸጠው መቆሚያ መቀመጫ ያጡ አሉ። ቢያንስ ይሄ ነገር መቅረት አለበት። መቅረት አለ። የመሬት ነጋዴዎች ሰከን ብትሉ ጥሩ ዘርፋቸዋል። በቃ ሰከን በሉ። ደግሞ ሰከን በየመጠጥ ቤቱ በየጭፈራ ቤቱ በቃ እናንተ ናችሁ የሞላችሁ። ጭፈራ ቤቱ ላይ በቃ ሰው አይገባም። ክለብ ምን ያደርግ? ስንት ድሃ አለ፣ ስንት ግራ የተጋባ መብላት ያቃተዋል። ድሃ እርዱ። ገብቷቸዋል። ያን ተስማምተን ለአገር የሚበጅና አገርን የሚያሳምን አገርን የሚያለማ ነገር መስራት አለብን። ስለማንናገር ነው በጣም ብዙ ነገር መናገር እንችላለን። ግን እኔ አሁን ሳየው በቃ ሁሉም ነው የሚያብደው። በድፍረት የምናገረው ቴዲ አፍሮ ቆንጆ ነጋዴ ነው። ልብ ትርታችንን ያውቀዋል። የት ጋር መንካት እንደሚችል ያውቃል። ጠቅ ያደረገ ከዛ በኋላ በቃ ሰቀለ፣ ሸጠ፣ ቸበቸበ። ቢያንስ ከ300 ከ400 ሚሊዮን ዶላር በላይ ሰርቶ ኤክስፔክት የማደርገው የሆነን አካባቢ ላይ ቢያንስ የተወሰነ ነገር ያደርጋል ብዬ አምናለሁ፣ ይረዳል ብዬ አምናለሁ። ምክንያቱም ኢትዮጵያዊ ስል ሁሉም ያንን ተጎዳ ያለው ቦታ ላይ የሆነ ነገር ያደርጋል ብዬ ተስፋ አደርጋለሁ። ምክንያቱም እኔ ገንዘብ ካለኝ እኔ አሁን ሰው ስረዳ አገሬን እየረዳው፣ አየህ፣ አገሬን እየረዳው፣ ህዝቡን እየረዳው። ዝም ብሎ ገንዘብ መሰብሰብ ብቻ ሳይሆን ኢንቨስት ማድረግ ይጠይቃል። እንደዚህ አለ። የሚከበር ዘፋኝ ነው፣ አርቲስት ነው። አዎ ትልቅ አርቲስት ነው፣ ትልቅ አርቲስት ግን ዝም ብሎ የሆነች ግርግር ብቻ ስትነሳ ማስለቀስ ብቻ ሳይሆን እንባ ማበስም ያስፈልጋል። ሁልጊዜ አስለቃሽ መሆን የለብን፣ እንባ አባሽ መሆን አለብን። ሁልጊዜ እንባ አባሽ ማለት ለችግሩ መድረስ፣ መስጠት፣ መርዳት፣ ማገዝ። ነገርኳቸው። እኔ ይህንን ሳወራ ልጠሉኝ አይደለም፣ የፈለጋችሁትን ልትሉ ትችላል። አሁን ሀገሬን በጣም ነው የምወደው፣ መሪዬን በጣም ነው የምወደው፣ ዶክተር አብይን በጣም ነው የምወደው። በጣም እንደወደው ነው ለእኔ አልሆነልኝም እና በቃ ዘራፍ አለ። አንድም ቀን እኔ ስለሱ ተናግሬ አላውቅም። ግን ሀገሬን በጣም ነው የምወደው። በዚህ ሰዓት አብሬው ነው የምቆመው። እኔ ዊሽ የማደርገው እንደውም አለ እንደው እግዚአብሔር የሆነ 10 እና 20 ቢሊዮን ቢኖረኝ 19 ቢሊዮኑን ለሱ ነው የምሰጠው። ለምን? ሰውየው አገር እንደሚያድን አውቃለሁ። 20 ቢሊዮን እንኳን ቢኖረኝ 19ኙን ነው የምሰጠው። አንዱ ይበቃኛል። ለምን? ሀገር እንደማይሰርቅ 100% አውቃለሁ። 5 ሳንቲም አይነካም። መጽሐፍ ሸጦ እኮ ነው ትምህርት ቤት የሰራው። መጽሐፍ ሸጦ የገነባው ቴዲ ትምህርት ቤት ገንብቷል። የታል የገነባው ትምህርት ቤት? የታል የገነባው ሆስፒታል? ለምንድን ነው እውነት ማንነጋገር? ዶክተር አብይ ቢያንስ መጽሐፍ ሸጦ ትምህርት ቤት ሰርቷል። መጽሐፍ ሸጦ ትምህርት ቤት ሰርቷል። መጽሐፍ ሸጦ ትምህርት ቤት ሰርቷል። መጽሐፍ እስቲ ቴዲ አርቲስት ቴዎድሮስ ካሳሁን ትምህርት ቤት ብሎ አንድ ትምህርት ቤት የሆነ ቦታ ላይ መስራት አለበት። ደብረ ብርሃን ላይ መስራት አለበት። ጎንደር ላይ መስራት አለበት። ባህር ዳር ላይ መስራት አለበት። የተወሰነ ወላይታ ላይ የዘፈናቸው ጉራጌ ላይ መስራት አለበት። ይኸው እኔ ከእናንተ ይሄን ያክል ብር በአሁኑ በጣም ብዙ ብር ነው የሰራው። በቴዲ አፍሮ ስም የሚጠራ አንድ ነገር ንገሩ፣ ሆስፒታል ወይ ደግሞ እንደዚህ ምናምን ብላችሁ ንገሩ። እቺ 1 ሚሊዮን 2 ሚሊዮን እኛም እንሰጣለን፣ እኛም እየሰጠን። ግን እንደዚህ ነው መሆን ያለበት።
ታቸው ለዘፈንክለት ህዝብ ማገዝ መቻል አለብን። ለዘፈንክለት ህዝብ መስጠት መቻል አለብን። ለዘፈንክ ሁሉ ሌሎችንም ነው ማለት ሌሎችም አርቲስቶች ሌሎችም እነ ገራና እነ ማን ናቸው ገላና ጋሮምሳ ነው አሁን ሰሞኑን መልስ ያሉት እነሱም ኦሮሚያ ላይ መርዳት አለባቸው፣ መስጠት አለባቸው። ለዚህ ዝም ብለህ ብቻ ዘፍነህ ገንዘብ መሰብሰብ ብቻ አይደለም። you have to help የዘፈንክለትን አንድነት ኢትዮጵያን የሚወድ ኢትዮጵያን የሚገልጽ ኢትዮጵያን የሚገልጽ እንደዛ ነው እንጂ መሆን ያለበት ብቻ የሆነች መሀል ገቡና ወደ ዳር አወጡ። የኢትዮጵያ ዳር የት ነው? መሀሉ የት? እነዚህ ሰዎች ከየት መጥተው ነው መሀል የገቡት? ዶክተር አብይ እዛው አዲስ አበባ ነበር። የጅማ ልጅ ነው። ታከለ የአምቦ ልጅ ነው። አዳነች አቤቤ እዛው አርሲ ነች። ምክትል ጠቅላይ ሚኒስትሩ ወደ ጎጃም አካባቢ ናቸው። እዛ ነበሩ። ከየት ወዴት? ከ17 መርፌ ቁንጣ ወደ ዳር አወጡን። እቺ አደገኛ እንትን ነች። ለምን ገንዘብ ስትናገር እውነት ዝም ትላለች ይባላል። ገንዘብ ለመስራት ሌላ ነገር አለ። ለገንዘብ ገብቷል። ግን መሆን የነበረበት ምንድነው? አንድ የሚያደርገን የሚያስማማን የሚያዋድደን የሚያፋቅረን ነገር ላይ ነው መስራት ያለብን እንጂ የሚያበጣብጠን የሚያጋድለን ነገር ላይ አይደለም። ለማጋደል በጣም ብዙ አሉ። በአባይ ጉዳይ በጣም ብዙ ጠላት አፍርተናል። ብዙ ጠላት አለብን። እቺ አባይን በመገደባችንና አንድ ሆነን አባይን በመጨረሳችን ብዙ አይናቸው ደም ለብሷል። ግብጽ ጉግል አድርጋችሁ ግብጽ ውስጥ የአባይን ወንዝ ተከትላችሁ ሂዱና ለምን አባይ ላይ እንደዚህ እንደሚደረፉ ታውቃላችሁ? ፍሩት ያንን ምድረ በዳ እንዴት አርገው ግሪን አርገው የፍራፍሬ እንዴት እንደሚተክሉ ብታዩ ጉግል አድርጋችሁ በጉግል እርዝ ግቡና ኢጂፕት ዋና ከተማው ላይ ገብታችሁ አባይን ተከተሉት። አባይን ተከትላችሁ ስትሄዱ እነሱ የሚያፍሬ ፍሩታቸው እርሻቸው ምናምን ስታዩ ትገረማላችሁ። ለካ ለዚህ ነው እንደዚህ የሚያበጣብጡት ነው። ምክንያቱም እነሱ እዛ ጋር እየበሉ እኛ እንዳንበላ እኛ እንዳንስማማ ያደርጋሉ። ተከተሉትና ጉግል እርዝ ላይ ገብታችሁ አባይን መጀመሪያ ካይሮ ላይ ገቡና አባይን ተከተሉት። ሄዶ የሆነ አካባቢ በጣም ግሪን ሆኖ አባይን እንዴት አፈሩን እንዴት እንደሚጠቀሙ አፈር ከኢትዮጵያ ይዞ የሚሄደውን አፈር አሸዋኖች አይደል ምርጥ አድርገው ሰርተውት እርሻ አድርገውታል። እኔ አይቼ በጣም ነው የገረመኝ። ለካ እነዚህ ሰዎች ለዚህ ነው እንደዚህ የሚፋጁብናል። ለዚህ ነው እንድንጠፋ፣ ለዚህ ነው እንዳንስማማ በዘር እንድንባላ የሚደረገው። አዲስ ፈጣሪዎች ነው ሆነን ትናንትና ላይ እኔ አሁን አባቴ ሞቷል። አባቴ ጀግና ነበረ። አባቴ እንዲህ ነበር። አባቴ እንዲህ ነው። አባቴ ቢሮ ሲሄድ ይሄን ሱፍ ለብሶ ነው የሚሄደው። ምን ያደርግ? ኦልሬዲ ሞቷል። አዲስ ነገር መፍጠር ነው ያለበት። አዲስ ዛሬ እኮ ኤአይ ላይ ነው የደረስነው። ሮቦት የሚሰራበት እኮ ነው። በኤአይ እኮ ነው ብዙ ነገር። ዛሬ እኮ ጋጩ አንሰሪንግ አሁን የስልክ ሲደወል ስልኬን የሚያነሳው እንትን ነው ኤአይ ነው። ዳውንሎድ አድርጋችሁ $29 በወር ትከፍላላችሁ። ሜሴጅ ያስቀምጣ እንደ ሰው ሆኖ ልክ እንደኔ ሆኖ የሚያወራላችሁ እኮ አለ ስልካችሁ ላይ $29 ትከፍላላችሁ። ሴክሬታሪ ያስፈልግ። ራሳችንን ካላዘጋጀን መጪው ጊዜ እኮ እየበተነ ያለ አይታችኋል። ሄሎ አለው እግዚአብሔር ቆይ ላይቭ ላይ ነኝ። አንድ ትንሽ ደቂቃ ልጨርስና እወጣለሁ፣ እደውላለሁ። እሺ ገብቷችኋል? መዘጋጀት አለብን ነው ማገናኝ። ስለዚህ ወጣቱ ለዚህ ነገር ነው ማዘጋጀት ያለብን። ለዚህ የራሳችንን ሆድ ብቻ ለመሙላት አለ መሮጥ ያለብን ለወጣቱ። ለዚህ ነው ዶክተር አብይ በጣም ሀገሪቷን ቆንጆ አድርጎ እየሰራት ነው ያለው። ለወጣቱ ነው እየለፋ ያለው ሰውየው። አሁን ላናመሰግነው እንችላለን፣ ነገ ግን እናመሰግነዋል። ነገ ግን ምክንያቱም እኛ ሙታን አምላኪ ነን። ታውቃላችሁ፣ ሙታን አንጋሽ፣ ሙታን አምላኪ፣ ሙታን በቃ ሰባኪዎች ነን። የሞተን በጣም አፕሪሼት ማድረግ እንችላለን። ይሄ ሰውዬ በህይወት ባይኖር እንደሱ ጀግና የለም ምናወራለት። ሲኖር ግን እናንቋሽዋለን፣ ሲኖር ግን እናጣጥላለን። ነገ እድሜ ይስጠው ለልጆቹ ያኑርለት እንጂ ነገ ባይኖር በጣም በቃ ዋው ነው የምንለው።
ለምን እኛ ካራክተራችን ሙታን አምላኪዎች ነን። ሙታን ጠሪ ነው የምንመስለው። በቃ የሞተን ሰው በማመስገን አንደኛ ነው። ለሞተ ሰው እኮ ነው የምንሞተው። የሞተ ሰው ተነካ ብለን እኮ ነው ካልሞትን የምንለው፣ ካልተጋደልን የምንለው። ሰውዬው እኮ የለም። ኦኬ አሁን ላይ ነው አዲስ ነገር መስራት ያለብን። አሁን ላይ ነው ሀገሬን መቀየር ያለ። አሁን ነው አሻራዬን ማስቀመጥ ያለብኝ እንጂ የድሮ ከ100 ዓመት በፊት የኢትዮጵያ ባንዲራ እንዲህ ነበር ብሎ ዛሬ ይጨቃጨቃል። ወንድሜ አንተ የራስን አሻራ ለሀገር አስቀምጠ እለፍ። ለሀገር ምርጥ ነገር ሰርተ እለፍ። ከዛ በኋላ ትውልድ ይዘክራል። ችግር የለም። ምንድን የሰራሁት ለሀገር ይበል። ምን አስቀምጫለሁ? ሌላው ሲነግድብህ ዝም ብሎ እንዲነገድብህ አታድርግ። ይሄን ነው የምለው። ብዙ አውርቻለሁ። አይ ነው ብዙዎቻችሁ ሊያማችሁ ይችላል። እኔ ግን አገሬን እወዳለሁ። መሪን እወዳለሁ። ለዶክተር አብይ ክብር አለኝ። ተጠቅማለሁ ካላችሁ ምንም የተጠቀምኩት ነገር የለም። እንደውም ከበድያለሁ። መተቸት ካለብኝ መተችባት፣ ከንቲባዋን መተቸት ይችላል። ህጋዊ የሆነ ጥያቄ አቅርቤ ጥያቄ ሪጀክት ተደርጓል። በጣም ትዕቢተኛ በሆነ በቢሮ ኃላፊው አበቁ ቢሮ ኃላፊዋ እንደ እንትን ነው ዲስሪስፔክት አድርጎኝ ነው ራሱ ያወራኝ። አቅርቤለት ፕሮፖዛል አቅርቤለት ባንክ ስቴትመንት፣ ለዛውም ባንክ ስቴትመንቱ ከዚህ ወደ ኤምባሲ እኔ እዚህ ጋር ላሳያችሁ እንጂ ከባንኩ ኤምባሲውን የጠየቀው ባንክ ስቴትመንቱ ለዛ ባንኬን ፐርሚሽን ሰጥቼ ባንኩ ነው እኔ ሳላይ ለባንኩ ለኤምባሲው የላከው። ኤምባሲው ነው ለከንቲባው ጽሕፈት ቤት የላከው። ደብዳቤ ጽፎ ፕሮፖዛሌ 24,000 25,000 አካባቢ ነው አለ። ኮፒው አውጥቼ ያሰራሁት ዲዛይን አሰርቼ አጽፌ በደንብ ያለኝን የገንዘብ መጠን አይቼ እነሱ ለዛ ስራ ከሚጠይቁት ለምሳሌ 100 ብር ከሆነ የሚጠይቁት እኔ 150 ብር አቅርቤ ነው ብድር ሁሉ አልፈልግም ብዬ ማለት ነው። ግን ንቀቱ ልነግራችሁ አልችልም። አሁን የእሷ ቢሮ ኃላፊ እንደንትን ይጣል ማን ቢያንስ ለካቢኔ ያቀርብልኝና ታይቶ ይውደቅ ስለው አላቀርብም ነው ያለው። መተቸት ካለብኝ እንደዚህ አልተደረገልኝም። 200 ካሬ ሜትር አዲስ አበባ ውስጥ አምቦ ላይ 200 ካሬ ሜትር የለም። በእውነት ነው ብላ እንደውም የሚሰማው በዚህ ጉዳይ የሚሰማው የቀደመው ስርዓት ነው፣ የኢህአዴግ ስርዓት ይሰማቸዋል። ቢያንስ ባይሰጣችሁ ግን ይሄ ዶክተር አብይ ችግር ነው አይደለም። ሰውየው ስንት ቦታ ያሳዝነኛል።